ንጋት ላይ ጤዛው ሳይነሳ የቤተ ክርስቲያን ደወል ድምፅ ከሩቅ እየተሰማ አንዲት እናት ለብቻቸው ቡናቸውን እያፈሉ ነው። በቤት ውስጥ ግን የሰው ድምፅ አይሰማም። ወንድ ልጅ የላከው አይመለስም ይባላል። ግን እዚህ ሰፈር ውስጥ ወንድ ልጅ የጠፋው ከዛሬ 20 ዓመት በፊት አይደለም። ዛሬ ግን ሁሉም ነገር ተቀይሯል። በዓለማችን ላይ ወንድ ልጅ እንደ ወርቅ የሚፈለግባት፣ ጎረዶች የትዳር አጋር አጥተው ጎረቤት የሚማጸኑባት አንዲት መንደር አለች ቢሏችሁ ታምናላችሁ? ይህ ተረት ሳይሆን የብዙዎች የውስጥ ስቃይ የሆነ እውነተኛ ታሪክ ነው። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ታሪክ ልክ እንደ ሀገር ቤት ቡና የሚጣፍጥ ግን ደግሞ እንደ ኮሶ የሚመር እውነትን ያዘለ ነው። እኛ ጋር ባለ መምረጥ ቁመቱ ረጅም ነው፣ ትከሻው ሰፊ ነው፣ አይኑ ጎላ ያለ ነው እየተባለ ይመረጣል። በእነዚህ ሀገራት ግን ቁመቱ አጭር ይሁን ረጅም፣ ጥርሱ ይርገፍ አይርገፍ ብቻ ወንድ ይሁን እንጂ ማንም አይመርጥም። ወንድ ይሁን እንጂ ድመት ይሁን ወደሚል ደረጃ የደረሱባቸውን አስገራሚ ሀገራት እናያለን። ለምን እንዲሆኑ? የሄዱትስ ወንዶች ወዴት ገቡ? ለእነዚህ ሁሉ ምስጢሮች ምላሹን አሁን አንድ በአንድ በዝርዝር እናስደምጣችኋለን። የመጀመሪያዋ ሀገራችን ኢስቶኒያ ናት። ይቺ ሀገር ኮረዶቿ እጅግ ውብና እንደ ሸንኮራ ረጅም ናቸው። ነገር ግን የሚገርመው ነገር እነዚህን ቆንጆች ወይዘሮ የሚላቸው ባል የለም። በኢስቶኒያ ጎዳናዎች ላይ ስትሄዱ ወንድ ማግኘት ልክ እንደ ደረቅ ክረምት መብረቅ ብርቅ ሆኗል። ከ10 ሰው ውስጥ 8ቱ ሴቶች ናቸው። እዚህ ሀገር ብትሄዱ ወንድ ልጅን እንደ ቅርስ ነው የሚንከባከቡት። ወንዶቹ ገና በወጣትነታቸው በተለያዩ ምክንያቶች ስለሚጠፉ ሴቶቹ ብቻቸውን ይቀራሉ። እኛ ሀገር ባል የሌለው ቤት ልክ እንደ አጥር የሌለው ግቢ ነው ይባላል። በኢስቶኒያ ግን አጥሩም አለ ግቢውም አለ፣ ግን የሚጠብቀው ጌታ የለም። ከኢስቶኒያ ቀጥሎ ደግሞ ላቲቪያ ትመጣለች። እዚህ ሀገር ያለው ሁኔታ ደግሞ ይበልጥ ያስቃልም ያሳዝናልም። በላቲቪያ ወንድ ማግኘት ልክ እንደ ሲናር መርፌ በግርግር ውስጥ ጠፍቶ መፈለግ ሆኗል። የወንዶች ሞት መጠን ከሴቶች በ3 እጥፍ ይበልጣል። ይህ ማለት አንድ ወንድ በሕይወት ቢኖር እንኳን እሱን ለማግኘት በመቶዎች የሚቆጠሩ ሴቶች ልክ እንደ መስቀል ደመራ ዙሪያውን ከበውት ይውላሉ። የታሪክ ምሁራን እንደሚሉት ከሆነ ሁለተኛው የዓለም ጦርነት ወንዶቹን ጠራርጎ ወስዶባቸዋል። የቀሩትም ቢሆኑ እኔን ማን ይነካኛል ብለው እንደ ንጉሥ ይንጎማልላሉ። ሴቶቹ ግን በብቸኝነት ቁጭ ብለው የት ነህ ወንድሜ እያሉ የናፍቆትን እንጉርጉሮ ያወርዳሉ። ወደ ግዙፏ ሩሲያ ስንመጣ ደግሞ ነገሩ ሌላ መልክን ይዟል። የሩሲያ ሴቶች ቆንጆች ብቻ ሳይሆኑ እንደ ብረት ጠንካራም ናቸው። ግን ምን ያደርጋል የሚታገላቸው ወንድ የለም። ሩሲያ ውስጥ በሚሊዮኖች የሚቆጠሩ ሴቶች ያለ ባል ተቀምጠዋል። ምክንያቱ ደግሞ ወንዶቹ የአልኮል መጠጥና አደገኛ ስራዎችን ስለሚወዱ እድሜያቸው አጭር ነው። እኛ ሀገር አረቄ ያጠፋል እንደሚባለው ሁሉ የሩሲያ ወንዶችም በቮድካ ተጠምደው ይጠፋሉ። በዚህም የተነሳ የሩሲያ ሴቶች ወደ ውጭ ሀገር ወንዶች አይናቸውን መማተር ጀምረዋል። ወንድ ይሁን እንጂ ኬትም ይምጣ ብለው ቆርጠው ተነስተዋል። ሊቱዋኒያና ዩክሬን ውስጥ ወንድ ማግኘት ልክ እንደ ነጭ ጤፍ ውድ ሆኗል። ሴቶቹ ወንዶችን ለመሳብ ሲሉ በየመንገዱ ትልልቅ ድግስና የውበት ውድድር ያዘጋጃሉ። መንግስታቸውም የወንዶችን ቁጥር ለመጨመር ሲል ናግባና ባልሁን ብሎ ለውጭ ሀገር ዜጎች ጥሪ ያደርጋል። እዚህ ሀገር ብትሄዱ ሴቶች የማይሰሩት ስራ የለም። ከባድ ማሽኖችን ያሽከረክራሉ፣ ትላልቅ ግንባታዎችን ይገነባሉ። ግን ማታ ወደ ቤት ሲገቡ አቤት የሚላቸው ባል ስለሌለ ቤቱ ጭር ይላል። እኛ ሀገር ወንድ የሌለው ቤት ዶሮ የሌለው ግቢ ነው ይባላል። እዛ ግን ዶሮም አለ፣ ግን አውራው ጠፍቷል። አሁን ደግሞ ወደ ደቡብ አሜሪካ እንሄድና ኖይቫዶ ኮርዴሮ የምትባለውን መንደር እንጎብኝ። ይቺ መንደር ሴቶች ብቻ የሚኖሩባት ልዩ ስፍራ ናት። 600 ሴቶች ብቻቸውን ይኖራሉ። ወንድ እዛ መንደር ውስጥ ማግኘት ልክ እንደ በረሃ በረዶ የማይታሰብ ነው። ሴቶቹ የራሳቸውን ሕግ አውጥተው መንደሯን ያስተዳድራሉ። ግብርናውንም ሆነ ሌላውን ስራ የሚሰሩት እነዚሁ ሴቶች ናቸው።
የሚገርመው ነገር አብዛኞቹ ሴቶች እድሜያቸው ለትዳር የደረሰና እጅግ ቆንጆዎች መሆናቸው ነው። ወንድ የመፈለግ አዝማሚያ ቢኖራቸውም መጥተ በእኛ ሕግ ተገዛ ስለሚሉ ወንዶች ይሸሻሉ። እኛ ሀገር ሴት በበዛችበት ቤት ወሬ ይበዛል ይባላል። እዛ መንደር ግን ወሬውም ስራውም በአንድ ላይ ደርቷል። የወንዶች ቁጥር ማነስ ዝም ብሎ የቤት የውስጥ ችግር አይደለም፣ የሀገሪቱን ኢኮኖሚም አናግቶታል። በእነዚህ ሀገራት የሚገኙ ሴቶች ከፍተኛ ትምህርት ያላቸውና ስኬታማ ቢሆኑም የሚጋራቸው ሰው የለም። የሚወልዱት ልጅ እያነሰ በመሄዱ የሀገሪቱ ተተኪ ትውልድ ስጋት ላይ ወድቋል። እኛ ሀገር ልጅ የሌለው ቤት ጭስ የሌለው ምድጃ ነው ይባላል። እዛም ሀገር ሁኔታው ተመሳሳይ ነው። ሴቶቹ ለትዳር ሲሉ ማንኛውን መስዋዕት ለመክፈል ዝግጁ ናቸው። ወንድ ማግኘት እንደ ትልቅ ዕድልና እንደ ሎተሪ የሚቆጠርበት ጊዜ ላይ ደርሰዋል። እነዚህ ሀገራት ይህንን ችግር ለመቅረፍ የተለያዩ መንገዶችን እየሞከሩ ነው። አንዳንዶቹ ሀገራት የውጭ ሀገር ወንዶች መጥተው በሀገራቸው እንዲኖሩ የመኖሪያ ፍቃድና የገንዘብ ድጋፍ ያደርጋሉ ተብሎ ይወራል። ለምሳሌ በአይስላንድ ወንድ ላገባ የውጭ ዜጋ ገንዘብ ይሰጣል የሚል ወሬ ተናፍሶ ነበር። ምንም እንኳን ወሬው ሐሰት ቢሆንም እውነታው ግን ወንድ በእነዚህ ሀገራት እንደ አልማዝ ውድ መሆኑ ነው። ይህ ሁኔታ ለብዙ ወንዶች እንደ ትልቅ ዕድል ቢታይም ለሀገሬው ሴቶች ግን የህልውና ጥያቄ ሆኖባቸዋል። ወንድ ይሁን እንጂ የትም ይሁን የሚለው ብሂል በእነዚህ ሀገራት በስፋት ይሰራል። በእነዚህ ሀገራት ውስጥ የሚታየው የወንዶች እጥረት ሌላም ትልቅ ችግር አስከትሏል። ይህም የሞራልና የሥነ ምግባር ቀውስ ነው። አንድ ወንድን ለማግባት ብዙ ሴቶች የሚጋጩበትና ማህበራዊ ትስስሩ የሚላላበት ሁኔታ ይታያል። ፍቅር ትርጉሙን እያጣና ወንድ ልጅ እንደ ሸቀጥ የሚታይበት አዝማሚያ እየተፈጠረ ነው። ይህ ደግሞ በሴቶቹ ስነ ልቦና ላይ ከፍተኛ ጠባሳ እየጣለ ይገኛል። እኛ ሀገር አንድ ለእናቱ እንደሚባለው ሁሉ እነዚህ ሀገራትም አንድ ወንድ ለ1000 ሴት ሆነዋል። የሳይንስ ሊቃውንት እንደሚሉት ከሆነ ይህ የወንዶች ቁጥር መቀነስ በቀጣዮቹ ዓመታት ውስጥ በሌሎች ሀገራትም ሊከሰት ይችላል። የአኗኗር ዘይቤዎች የወንድ ዘርን ቁጥር እየቀነሱት መሆኑን ጥናቶች ያሳያሉ። ስለዚህ ዛሬ በሩሲያና በኢስቶኒያ የታየው ችግር ነገ የዓለም ሁሉ ስጋት ሊሆን ይችላል። ይህንን ለመከላከል ምን መደረግ እንዳለበት እስካሁን ግልጽ የሆነ መፍትሄ አልተገኘም። ተፈጥሮ በራሷ መንገድ ሚዛኑን ካላስተካከለች በቀር የሰው ልጅ ጥረት ብቻውን በቂ ላይሆን ይችላል። ዛሬ የተመለከትናቸው ሀገራት ታሪክ የሰው ልጅ አብሮነት ምን ያክል አስፈላጊ መሆኑን ያስተምሩናል። ሀብትና ውበት ቢኖሩም የሚጋራውና አብሮ የሚኖር ሰው ከሌለ ሕይወት ትርጉም እንደማታገኝ አይተናል። እነዚህ ምስጢራዊ ሀገራት ለዓለም ትልቅ ትምህርት የሚሰጡ ናቸው። ተፈጥሮ ሚዛኗን ስትስት ማህበረሰቡ ለምን ያክል መከራ እንደሚጋለጥ በሚገባ ያሳያሉ። እኛ ሀገር ሰው ለሰው መድኃኒቱ ነው እንደሚባለው ሁሉ ያለ ወንድና ሴት ጥምረት ዓለም እንደማትቀጥል በሚገባ አይተናል። ውድ ተመልካቾቻችን የዛሬው ዝግጅታችን ይህን ይመስል ነበር። በእነዚህ ሀገራት ውስጥ ስላለው ሁኔታ የሰማችሁት ነገር እጅግ እንዳስገረማችሁና ፈገግ እንዳረጋችሁ ተስፋ አደርጋለሁ። ዓለማችን ገና ያልተፈቱ ብዙ ምስጢሮች አሏት። እኛም እንደዚህ ያሉ አጓጊና አስተማሪ ታሪኮችን ይዘላችሁ መቅረባችንን እንቀጥላለን። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ለጓደኞቻችሁም ሼር አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በዚህም አዳዲስ ቪዲዮዎች ሲለቀቁ በፍጥነት እንዲደርሷችሁ ይረዳል። የእናንተ ድጋፍ ለኛ ትልቅ ብርታት ነው። በቀጣይ በሌላ እጅግ አስገራሚና አጓጊ ታሪክ እስክንገናኝ ድረስ ሰላም ሁኑልኝ።